ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን ዝግጅታችን ነው ይዘን የቀረብነው። የአማራ ፋኖ በተለያዩ አውደ ውጊያዎች ያደረጋቸውን ተጋድሎ በተለይም ባለፉት 3 ቀናት ያሉትን መረጃዎች ነው ይዘን የቀረብነው። ሰሞኑን በአማራ ክልል ጠንካራ ውጊያዎች እየተካሄዱ እንዳሉ ይታወቃል። በርካታ ኪሳራዎች የደረሱበት አገዛዙ ተጨማሪ ኃይሉን ወደ አማራ ክልል ወደ ትግራይ ለመላክ ከማሰልጠኛ ካምፖች እጩ ሰልጣኞችን በሺዎች በሚቆጠሩ አውቶቡሶች ለማጓጓዝ እየተዘጋጀ እንዳለም ነው የሚነገረው። እስቲ ከዚህን ጀምርና ያሉትን መረጃዎች እንካፈል። ምንድን ያለው አስገዳጅ በሆነ መልኩ የህዝብ ማመላለሻ አውቶቡሶች ታርጋቸው እየተነቀለ ወደ የማሰልጠኛ ካምፖች እየተወሰዱ ይገኛሉ። ወደ አንተ መጣለሁ። መሳይ ያመሰግናለሁ። እንግዲህ ዛሬ ሌሊት አካባቢ ነው የታጠቁ ኃይሎች በአዲስ አበባ ከተማ የሚገኙ ሁሉም የረጅም ርቀት ወይንም ሀገር አቋራጭ አውቶቡስ መናኸሪያዎች በርካታ ናቸው። እነዚህ መናኸሪያዎች ወደ 9 አካባቢ የሚሆኑ መናኸሪያዎች ናቸው። በእነዚህ መናኸሪያዎች ላይ የመንግስት የታጠቁ ኃይሎች ሌሊት ገብተው በሙሉ የመኪናዎችን ታርጋ ፈተው መንግስት ለግዳጅ ስለሚፈልጋቸው የቆረጣችሁትን ቲኬትና ቀጠሮ የሰጣችሁን ተሳፋሪ ይዛችሁ ወደ የክፍለ ሀገሩ መሄድ አትችሉ በማለት ቁርጥ ያለ መልስ ሰጠዋቸዋል። ይሄ ቅድመ ቲኬት ለቆረጡ ሰዎች መረጃ አልሰጠናቸውም። ስለዚህ ተሳፋሪዎቹ አሁን ይመጡብናል፣ እኛ እሱ አይመለከተንም፣ በቃ ከመንግስት ከበላይ አካል የወረደ ትዕዛዝ ነው በማለት በርካታ ተሳፋሪ ቲኬት ቆርጦ በተለይ ላምበረት የሚገኘው መናኸሪያ በርካታ አውቶቡሶች የሚወጡበት አካባቢ ነው። ጎጃም በረንዳ የሚገኘው መናኸሪያ ምናልባትም በመቶዎች የሚቆጠሩ አውቶቡሶች በእያንዳንዱ መናኸሪያ ጣቢያዎች አሉ። ሊሳፈሩ የሄዱ ሰዎች በሌሊት 9 ሰዓት 10 ሰዓት ሂደው ተጉላልተው ነው የተመለሱት። ወዲያውኑ ካለ ታርጋ ሹፌሮችን ወደ ወታደራዊ ማሰልጠኛ ጣቢያዎች ሰራዊቶችን ወደ አማራ ምናልባትም ወደ ትግራይ ሌላም አካባቢ ሊሆን ይችላል መኪኖቹ ከ4 ሰዓት በኋላ ተጠርንፈው ወደ ተለያዩ ወታደራዊ ማሰልጠኛ ጣቢያዎች እንደተጓጓዙ ነው መረጃዎችን ለመከታተልና ለማየት የቻልኩት። በርካታ ተሳፋሪዎች ከፍተኛ ችግር ደርሶባቸው እንግልት ደርሶባቸው ወደ ቤታቸው ተመልሰዋል። በቀጥታ መኪኖቹ በተለይ ወደ አዋሽ አርባ ወደ ሐረር አካባቢ ወደ ድሬዳዋ አካባቢ የሚገኘው አብዛኛው መኪና ወደዛ እንደሄደ ነው መረጃዎች የደረሱኝ። መሳይ እንግዲህ ይሄ የአውቶቡሶችን በአስገዳጅ ሁኔታ ወደ ማሰልጠኛ ካምፖች መውሰድ በዚህም ገና ብዙም ስልጠና ያልወሰዱ በቀላሉ የተማረኩና ከፍተኛ ኪሳራ እየደረሰባቸው ያሉትን ህጻናት ወታደሮችን ጭምር እያጓጓዙ ያለበት ሁኔታ የማያባራ የማያቋርጥ ሆኗል። ከዚህ በፊት በተደጋጋሚ በብዙ ዙሮች ተከናውነው ውጤት ያስገኘ አይደለም። እንደምንሰማው ከሆነ በጦር ላይ በሌሎችም የሀገሪቱ የወታደራዊ ማሰልጠኛ ካምፖች በመቶዎች የሚቆጠሩ አውቶቡሶች በአስገዳጅ ሁኔታ ተሰልፈው ይገኛሉ፣ እየጠበቁ ነው እጩ ሰልጣኞችን ይዘው ወደ ግዳጅ ወደ ጦር ግንባር ለመውሰድ። እስካሁን ምንም ውጤት አልተገኘም። አሁንም ተመሳሳይ ነው። አብይ አህመድ የኢትዮጵያ ልጆች በእንደዚህ አይነት ሁኔታ እልቂት ውስጥ እንዲገቡ አሁንም ከትላንት ስተቱ ሳይማር በሰፊው እየገፋበት ይገኛል። እንግዲህ በአማራ ክልልም ያለው ሁኔታ እያየን ነው። በየጊዜው መማረክ በየጊዜው መደምሰስ እድል ጣፋንቷ ሆኗል የአብይ አህመድ ሰራዊት ጉዳይ። አሁን እነዚህ በአስገዳጅ ሁኔታ የሄዱት የአውቶቡስ አሽከርካሪዎችም ባለንብረቶችም ከፍተኛ ኪሳራ እየደረሰባቸው ይገኛሉ። አንዳንዱ ክፍያም አልተፈጸመላቸውም። መኪኖቻቸው ተበላሽተው ለጥገና እንኳን በማይሆኑበት ደረጃ ከጥቅም ውጭ ወጥተው አብዛኞቹ አውቶቡስ ባለንብረቶች በዚህ የተነሳ ለከፍተኛ የሆነ የጤንነት ችግር መዳረጋቸውን አንዳንዱ ራሱንም ያጠፋ እንዳለ ነው በቅርበት የምንሰማው። በብድርም ገንዘብም አጠራቅመው ጥሪታቸውን በዚህ አውቶቡስ ትራንስፖርት ላይ የተሰማሩ ባለሀብቶች በአሁን ሰዓት ምንም አይነት ስራ እየሰሩ አይደለም። አንድ አውቶቡስ ሄዶ ምናልባትም ከ2 እና 3 ወራት በኋላ ቆይቶ ሲመጣ ከፍተኛ የሆነ ብልሽት እየገጠመው ችግር ላይ እንደወደቁ ነው የሚነገረው። ኪሳራው በየአቅጣጫ ነው። ወታደሩ እየሄደበት ይሞታል፣ ባለሀብቱም እንደዚሁ በኪሳራ የተዳረገበት ሁኔታ ነው ያለው። ይሄ ሁሉ ለአብይ አህመድ ስልጣን ወንበር ማስጠበቂያ መሆኑ ነው ኪሳራውን የበለጠ ጥልቅና ከባድ የሚያደርገው። መሳይ ሰራዊቱን ጭነው ሲሄዱ ብልሽት ብቻ አይደለም፣ በባለሀብቶቹ ዘንድ ብልሽት ቢሆንማ ምን ችግርም አልነበረው። እውነት ለመናገር መኪና ቢበላሽ ምናልባት ሞተር ካልነከሰ በስተቀር ባለሀብቱ ያስጠግነው ነበር። ዋናው ችግር ግን መሳይ ወደ ጦርነት ቀጠና ሲሄዱ ሰራዊት ጭነው ነው የሚሄዱ። ወደ አማራ ክልል ሲሄድ የአማራ ክልልን ለመፍጀት ለመጨፍጨፍ የአማራ ክልልን ህዝብ ለመደብደብ ስለሚሄድ ፋኖ ኃይሎች እየጠበቁ በበርካታ ቦታዎች እየቆረጡ መኪኖችን በአርፒጂ ተሽከርካሪ ፈንጂ እና በተለያዩ መኪና ማውደሚያ
መሳሪያዎች በመምታት መኪኖቹን በየጎዳናው ተቃጥለው ተገልብጠው ሰራዊቱን እንደያዙ ነደው ግን ምንም አይነት ካሳ ሳይስማ አሁን በአዲሱ ከ10 እና ከ15 ዓመት በፊት አንድ ግለሰብ አውቶቡስ ገዝቶ ብቻውን መናኸሪያ መንቀሳቀስ አይችልም ወይ በማህበር ተደራጅተው 5 እና 6 አውቶቡስ ያላቸው ባለሀብቶች በጋራ ተደራጅተው ነው አክሲዮን መስርተው የትራንስፖርት አገልግሎት እንዲሰጡ 5-6 መኪና ያለው ባለሀብት 5-6 መኪና ተነጥቆ ለ3 እና ለ4 ወራት ሰራዊት እንዲያመላልስ የሰራዊት ስንቅና ትጥቅ እንዲያመላልስ ምናልባትም ከአንድ ቀበሌ ወደ አንድ ቀበሌ ከአንድ ወረዳ ወደ አንድ ወረዳ ከአንድ ዞን ወደ አንድ ዞን ከአንድ ክልል ወደ አንድ ክልል እንዲቀሳቀስ ለማድረግ አንድ ጊዜ ከተያዘ ምናልባትም 6 እና 7 ወር ተመልሶ ያን መኪና ማያገኝበት ሁኔታ ላይ ስለሚያጣው በስጋት ቆይቶ በኋላ ደግሞ መኪኖቹ ተቃጥለዋል ምናልባትም ታርጋቸው ተቀይሮ ቻንሲያቸው ተቀይሮ የመከላከያ ሰራዊት አመራሮች መኪኖችን ለሌላ ባለሀብት ሽጠዋቸው ቢሆን ስለሚችል እየከሰሩ ነው ባዶ እጃቸውን እየቀሩ ነው እንግዲህ የደሃ ልጅ ደግሞ ሳይፈልግ ሳይወድ በየሰፈሩና በየመንደሩ የታጠቁ ኃይሎች ባፈና በጠራራ ፀሐይ ባፈና አዲስ አበባ ከተማ ሳይቀር ወጣቶችን የቀን ሰራተኞችን ግንበኞችን እያፈኑ ወስደው ማሰልጠኛ ለ2 እና ለ3 ወራት ስልጠና ከወሰደ በኋላ አሁንም እንግዲህ ወደማይቋረጥ ወደ ሞት ባህር ውስጥ ለመክተት ጭነው እየወሰዷቸው ነው የፋኖ ኃይሎች ደግሞ ሲመጡላቸው እንግዲህ አስታጥቄ ላከልን መሳሪያ አስታጥቆ አሰልጥኖ ላከልን የኛ የሆኑ ሰዎች ትግሉን የሚያምኑ ሰዎች መጣው ይቀላቀላሉ ወታደራዊ ስልጠና ወስደዋል መሳሪያ ይዘዋል መጣው ይቀላቀሉናል እኛን ለመግደል የመጡ ሰዎች ደግሞ ማርከን አቁስለን የታጠቁትን መሳሪያ እየቀማን ጉልበት ሆነውናልና እልል ብለን ነው ምን ይቀበላቸው በማለት በርካታ ጊዜ እየተመቱ አሁን እንደገና መልሶ ማሰልጠኛ ጣቢያ ያስገባ ማቋረጫ የሌለው ስልጠና ማቋረጫ የሌለው ጦርነት እንደው የጊዜ ገደል የሌለው መከራና ችግር ይሄ ብልጽግና የሚባል ፓርቲ በሀገራችን ላይ እየፈጠረ ነው ነገር ግን አንድም ጠብ ያለ ነገር የለም ከቀን ቀን ቦታቸው እየጠበበ በህዝብ እንዲያላቸው ተቀባይነት በቃ ክንትፍ ተብሎ የተተፋ ስርዓት መሆኑን በአዲስ አበባ በአማራ ክልል በኦሮሚያም ክልል እየተመለከትነውና የፈለገውን ያክል ሰራዊት አሰማርቶ የፈለገውን ያክል ስንቅና ትጥቅ ወታደራዊ ቁሳቁስ ተሸክሞ ወደ ውጊያ ቢገባ አላማ የሌለው ጦርነት እያካሄደ ስለሆነ የትም የሚደርስ አይደለም አሁን ይባስ ብሎ ከአማራ ክልል በተጨማሪ በዛሬው ዕለትና በትናንትናው ዕለት በሰቆጣ አካባቢ በአበርገሌ በሚባለው ወረዳ አካባቢ የትግራይ ኃይሎች እዛ አካባቢ የነበረውን ጥምር ኃይል መተው ወረዳ ተቆጣጥረዋል በቆቦ አካባቢ አሁንም በተደጋጋሚ ጊዜ ከመከላከያ ኃይሉ ጋር እየተጋጩ ነው ምናልባት ያንን ኃይል ለመመከት ወይም ወደ አማራ ክልል ስዋምጥቶ ከ5 ዓመት በፊት እንዳደረገው አይነት ጦርነት ለመፈጸምና የአማራ ክልል ተጨማሪ ከሳራ እንዲደርስበት ለማድረግ ካላሰበ በስተቀር እኔ ስለምወርቅ የኢትዮጵያን ህዝብ ይዤው ልውደቅ ለማለት ካልሆነ በስተቀር ይሄ ስርዓት ያሸንፋል ተብሎ በፍጹም አይገመትም እነሱ እየተናገሩ ነው በበርካታ ሚዲያዎች ላይ አንሸነፍም ሻመት ብትዋጉ አታሸንፉንም የትም አትደርሱም እያለ ያስለፈለፈው ነው የሚገኘው እንግዲህ ውሃውን ምን ያጮዋል ቢባል ውስጡ ያለው ድንጋይ እንደሚባለው እየለፈለፉ ነው የፋኖ ኃይሎች ደግሞ ትግላቸውን ቀጥለው በበርካታ አካባቢዎች ላይ ትልልቅ ድሎችን እያስመዘገቡ ነው የሚገኙት መሳይ አሁን ኢትዮጵያ ውስጥ ያለው ሁኔታ ጦርነት ይቁም ጦርነት ሀገሪቱን ወደ ለየለት ቀውስ ውስጥ ከቷታል የሚሉ ድምጾች በበረከቱበት አብይ አህመድ አሁንም የኢትዮጵያን ችግሮች መፍታት የሚችለው በኃይልና በጉልበት ነው ብሎ በዚህ ግትርነቱ ቀጥሏል በጎን ምርጫ አካሄዳለሁ በዚህ በኩል ጦርነት በዛ በኩል መላቅጡ የጠፋበት ከባድ አጣብቂኝ ውስጥ ነው ኢትዮጵያን የከተታት ሁኔታው እየከበደ እንደመጣ ያወቀ የዓለም ሁኔታ እየተቀየረ ነው የመካከለኛው ምስራቅ ቀውስ ለአብይ አህመድ ይዞ የመጣው ብዙ መልካም ያሉኑ ነገሮች እንዳሉ ይታወቃል የአሜሪካን እና የኤርትራ ግንኙነት አሁን ወደ አዲስ ምዕራፍ እየገባ ነው በዚህም በአፍሪካው ቀንድ ላይ የኃይል አሰላለፍ ለውጥ እንደሚሆን ይሄም ለአብይ አህመድ መልካም ነገር እንዳልሆነ እየተገለጸ የአብይ አህመድ የጦርነት ዋና ደጋሽና በጀት በመስጠት ከፍተኛ ሚና የምትጫወተው የተባበሩት አረብ ኤሚሬት በኪሳራ እየተንገላታች መሆኑና አሜሪካንን ድጋፍ መጠየቋ እነዚህ ነገሮች ለአብይ አህመድ ጥሩ ጊዜ ወደፊት እንደሌለ እያሳዩ እንኳን ከጦርነት ወደ ኋላ መለስ ብሎ ሌሎች አማራጮችን መጠቀም መቻል ሲገባው ነገር ግን አሁንም ጦርነት እንጂ ሌላ ማድረግ የምችለው ነገር የለም ብሎ ገፍቶበት ቀጥሏል እንግዲህ አብረን የምናየው ነው አማራ ክልል ያለው ለዚህ በቂ ምስክር ነው በየለቱ ምርኮ በየለቱ የሰራዊቱ እልቂት ነው እየተከሰተ ያለው በዚህ ወደዛው ነው የምናመራው እስቲ በአማራ ክልል ባለፉት 3 እና 4 ቀናት ያሉትን ተጋድሎ መረጃዎችን እንድታካፍለን እድሉን ልስጥ ብዙ ምርኮች ብዙ ኪሳራዎች ብዙ የሰራዊቱ መፍረስ ክስተቶች እየታዩ እንዳሉ ነው የምንሰማው ወደዛው እንለፍና ያለፉትን 3 እና 4 ቀናት መረጃዎች አካፍለን መሰግናለሁ እንደው ከዛ በፊት ለአንድ ደቂቃ በአማራ ክልል ላይ ያገዛዙ መድፎችን ታንኮችን ድሮኖችን
ሚጎችን፣ ሄሊኮፕተሮችን ዘመናዊ ያለውን አየር ወለድ ኮማንዶ አሰልፎ አጠቃላይ ሀገሪቱን ጦር ሰራዊት በአማራ ክልል አስገብቶ ያው እየተመለከትነው ነው። እየተሸነፈ እየተዝረከረከ ነው እየወጣ ያለው። ስርዓቱ ተሸንፏል። በአማራ ክልል ብቻ አይደለም፣ አጠቃላይ በፌዴራል ደረጃ ስርዓቱ የሚይዘው የሚጨብጠውን አጦ ድንጋጤ ውስጥ ነው ያለው። በዚህ አማካኝነት ስለደነገጡ ነው እኮ የአማራ ክልልን ህዝብ በየወረዳው በተለይ ተቆጣጥረው በሚገኙት ከተሞች ላይ ህዝቡን ሰብስበው ጡቤ፣ መጥረቢያ፣ አንካሴ፣ ብረታ ብረት ቁሳቁስ ይዘ ይሄንን የፋኖ ኃይል ተዋጋ ከኛ ጋር ሆነ አለዚያ ታልቃለህ እያለ የጦር ጀነራሎች የብልጽግና የአማራ ክልል ምስለኔ አስተዳደር ከጦር ጀነራሎች ጋር ሆነው መሸነፋቸውን ብልጽጎ እየነገሯቸው ነው። ይህን ሁሉ ሰራዊት ይዞ 11 እዝ ይዞ እየተንቀሳቀሰ በአማራ ክልል ሰራዊቱን አስገብቶ እየተንቀሳቀሰ ያለ ኃይል ህዝቡን ደግሞ እንደገና አሰልፎ ብረትና አንካሴ በመጥረቢያ ይዘህ ታገል፣ ፋኖን አስወግድ፣ ከኛ ጋር ሆነ ታገል ማለት ይህ የመሸነፍ አንደኛው መገለጫ ነው። ስለዚህ የትም አይደርስም። ነገር ግን የፋኖ ኃይሎች አሁንም በየቀኑ ማለት በሚያስችል ደረጃ ምናልባት ኢትዮጵያ በተለያየ አጀንዳ በተለይ በቴዲ አፍሮ አጀንዳ መንግስት እየፈጸመ ያለውን አጠቃላይ በደል ትኩረቱ ወደዚህ ስለመለሰ እንጂ በአማራ ክልል እየተደረገ ያለው ጀግንነትና ጀብዶ በየቀኑ ብቻ አይደለም፣ በየደቂቃው የሚዘገብ የሚያልቅ አይደለም። በጣም በርካታ ድሎች ነው እየተገኙ የሚገኙት። በሰሜን ወሎ ዞን በጋዙ ወረዳ ስታይሽ በምትባል ከተማ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክስ 106ኛ ኮር 34ኛ ክፍለ ጦር ከትናንት ጀምሮ ነው ውጊያ እያደረገ ያለው። እንግዲህ ከትናንት ጀምሮ ዛሬ ድረስ የዘለቀው ውጊያ እየተደረገ ነው። በተለይ በአራት አቅጣጫ ከላስታ፣ ከኩልመስ፣ ስታይሽና በጋሸን አካባቢ ውጊያው በሰፊው ተጣጥፎ ቀጥሏል። ስታይሽ ከተማን የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ያገዛዙን ጦር ተሸንፎ ሁለት ምሽጎችን ለቆ ለከተማ ቢሸሽም ተከታትለው ወደ ስታይሽ ከተማ በመግባት ጉዳት አድርሰውበታል። የፋኖ ቤተሰብ ናቸው ተብሎ በፖሊስ ጣቢያ ተይዘው የነበሩ የፋኖ ደጋፊና ቤተሰብ የተባሉ የአካባቢ ነዋሪዎች የፋኖ ኃይሎችን የፖሊስ ጣቢያውን በመስበር አስፈትተዋቸዋል። የጦር መሳሪያዎችም እንዲሁ በመጋዘን ውስጥ ተገንቶ ይዘዋል። ጦርነቱ እንደቀጠለ ነው። በተለይ ወደ ላስታ የተስፋፋው ጦርነት ከሰሞኑ በዚህ 5 እና 6 ቀናት ውስጥ የተደረገው ውጊያ ተንታ ወረዳ ላይ የፋኖ ኃይሎች በአገዛዙ ጦር ላይ ጥቃት ፈጽሞ ድል ማግኘታቸውን ተከትሎ ይህንን ድል መልሶ ለመቀልበስ የተነጠቀውን ቦታ ለማስለቀቅ የሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ለመክበብ በድጋሜ በ5 አቅጣጫ ስምሪት በመስጠት ውጊያ መክፈቱ ታውቋል።